አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ አልሐምዱሊላህ ሰላም ነኝ፣ ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ በአዲስ ቪዲዮ ብቅ ብዬላችኋለሁ። ኢንሻአላህ የጠፋሁት በጣም ጠፍቻለሁ። ወር ከምናምን ሆኖኛል ከጠፋሁኝ። አሞኝ ነው የጠፋሁት። ከኢድ ወዲህ እኔ ውስጤ ሰላም አልነበረም፣ ታመሜ ምናምን ነው። አሁንም ዱአ አድርጉልኝ ኢንሻአላህ አፊያ እንድመለስ። አሁን ላይ አልሐምዱሊላህ ደህና ነኝ። ግን ዱአ አድርጉልኝ ማለት ነው ኢንሻአላህ። ዛሬ እንደምታዩት በአዲስ ስራ መጥቻለሁኝ። ይሄ የምታዩት እዚህ ጋር ሩዝ አለ፣ እዚህ ጋር ፍሩንዶ አለ፣ እዚህ ጋር መኮረኒ አለ፣ እዚህ ጋር ሱካር፣ እዚህ ጋር ደግሞ በረኪና አለ ማለት ነው። ይሄ በትዕዛዝ ግዢ ተብዬ የገዛሁት ነው ማለት ነው። ዋጋውን ልንገራችሁ። እናንተም ለቤተሰቦቻችሁ ሰርፕራይዝ ማድረግ ከፈለጋችሁ ከአልባሳት እስከ ምግብ እስከ ቤት እቃ ሁሉ ሰርፕራይዝ አደርግላችኋለሁ። ለልጆቻችሁ ለቢያላችሁ ለእናት ለአባት የሚቀር የለም። ብቻ እናንተ ከሌን ሰርፕራይዝ አድርግልኝ እዚህ ቦታ ካላችሁ ሰርፕራይዝ አደርጋለሁ ማለት ነው። አለ ሌላም ትዕዛዝ አለ። ያንንም ማሳያችኋለሁ ኢንሻአላህ። እዙ ላይ ቪዲዮ ላይ ጨምርላችኋለሁ። ይሄ ግን ዋጋውን ልንገራችሁ። እዚሁ ካለሁበት የሚሰጥ ነው ማለት ነው። ሩዝ አለ 5 ኪሎ ሩዝ 600 ብር ማለት ነው። 600 ብር። አዎ ሱካር ዝጋ አለ 5 ኪሎ ነው ሱካሩ። በኪሎ 170 ብር ማለት ነው። 170 ብር ነው ኪሎ። እንደምታዩት ይሄ ደቃቁ ሱካር ነው። 170 ብር ሱካር። መኮረኒም እንደዚሁ 170 ብር ነው። 6 ኪሎ ነው ኢንሻአላህ። የፍሩን ዱቄት እዚህ እንደምታዩት 5 ኪሎ ነው። ቆንጆ ነው፣ በጣም ሐሪፍ ነው። ይሄም 600 ብር ነው ማለት ነው። እዚህ ጋር ደግሞ 3 ሊትር በዛው በአረብኛ ይመጣል። በረኪና ስሙላም በመጀመሪያ በረኪናም አለ። ይሄም እንግዲህ ለጽዳት ቆንጆ ነው። ለሽንት ቤት፣ ለልብስ፣ ለነጫጭ ልብስ፣ ለሁሉም ነገር በጣም ሐሪፍ ነው። እንደዛው እንደ ሳውዲ ነው ሐቂቃ ነው የምጠቀመዋለሁ በቤት ውስጥ ግዴታ ነው እሱ እና ይሄም ዋጋው ቆንጆ ነው። ማዘዝ ከፈለጋችሁ እዘዙኝ። አልባሳቱንም እዚሁ ላይ ጨምርላችኋለሁ ኢንሻአላህ። አልባሳቶች አሉ የተቀረጹ አሉ ኢንሻአላህ ጨምርላችኋለሁ። አልባሳትም ሆነ የቤት አስቤዛም ሆነ በፈለጋችሁት ሰርፕራይዝ ማድረግ ከፈለጋችሁ ስልክ ቁጥሬን አስቀምጥላችኋለሁ። በዋትስአፕ በኢሞ ማዘዝ ትችላላችሁ ማለት ነው። ሰብስክራይብ ሼር አድርጉልኝ ኢንሻአላህ። አልጠፋም፣ ስላመመኝ ነው ወላሂ የጠፋሁት፣ ለዛ ነው ኢንሻአላህ። በጣም ጠፍቻለኝ። አሁን ነው በህክ ነው ራሱ የቪዲዮ የተቀረጠው ከትናንትና ወዲያ የተለቀቀው ቪዲዮ ራሱ በጣም የቆየ ቪዲዮ ነው። ብቻ አልሐምዱሊላህ ዛሬ ላይ ደህና ነኝ። ዱአ አድርጉልኝ። ማዘዝም ከፈለጋችሁ ማዘዝ ትችላላችሁ። በቴሌግራም ሊንክ እየበቃችሁ ዘዙ። ሰላም አለይኩም ወራህመቱላሂ ወበረካቱ። እዚህ ጋር ወዶችዬ ሌላ ትዕዛዝ ነው። ጤፍ አስፈጭተሽ ለቤተሰብ ሰርፕራይዝ አድርጊ ተብዬ ይሄው ጤፍ በኪሎ 113 ብር ቆንጆ ጤፍ ወዘ ያለው ይሄ 118 ብር ነው የነካሁት። እዚህ ጋር ማስቆጠረው ደግሞ 113 ብር ነው። በጣም ቆንጆ ጤፍ ነው ማሻአላህ። ከዚህ እንግዲህ ይሄ 106 ነው ይሄኛው ጥቁሩ ጤፍ። ከዚህ ይሄው 113ቱ ይሄው ይግንት እያስመዘንኩ ነው። 40 ኪሎ 90 ኪሎ ማለት ነው። እዚህ ጋር ይሄው እያስበጣጠርኩ ነው። እዛ ወፍጮ ቤት እያስበጣጠርኩ ምናምን ነው። ይሄው እዚህ ጋር ይሄኛው ተጨመረ እየተበጠረ ነው። ተበጥሮ እንግዲህ አያችሁት እንደዚህ ተበጣጥሮ ምናምን ቆንጆ ጤፍ ሆኗል። አያችሁት አይደለ? እዚህ ጋር ደግሞ ይሄው እየተፈጨ እያየሁ ነው። መላሙን አለመላሙን እንደዚህ እያየሁ ነው። ቆንጆ አርቆ ፈይቶታል። ማሻአላህ ተባረከ ረህማን። ይሄው እንደዚህ ተፈይቶ ሲያበቃ ደግሞ ለሁለት አከፋፈል ነው ማለት ነው። አሁን እንግዲህ ዳይ ወደ ሰርፕራይዙ እንግዲህ ይሄን የመሰለ ሽፎን ደግሞ ዛሬ ይዤላችሁ መጥቻለሁ። ለቤተሰቦቻችሁ ሰርፕራይዝ ማድረግ ከፈለጋችሁ አለ። ጣቃውንም ማሰፋት ከፈለጋችሁ ጣቃውም አለ ኢንሻአላህ። የቤት እቃ መግዛት ከፈለጋችሁ የቤት እቃ እያንዳንዱ ዝርዝር አቀርብላችኋለሁ። እናንተ ብቻ ኮሜንት ስራ አስቀምጡልኝ። ማዘዝም ከፈለጋችሁ እዘዙ። ዋጋው ቅናሽ ነው። ጽድት ተብሎ የተሰፋ ዋጋው 5000 ብር ነው። ምርጥ ነው። ልክ እንደዚህ እንደምታዩት ነው። እዘዙ ውዶችዬ። ሌላም ጠለባት ካላችሁ ኢንሻአላህ